ጥራት ምቾት በሌላ ቪዲዮ ተመልሻለሁ። በዛሬው ቪዲዮአችን ቪዲዮ መግቢያ ላይ እንደነገርኳችሁ የኤሌክትሪክ ባጃጅ አዲስ መረጃ እና አዲስ ዋጋ ይዤላችሁ መጥቻለሁ። አብራችሁን ቆዩ። አብራችሁን ስትቆዩ እንደተለመደው ይሄን ቻናል ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ይሄን ቪዲዮ ላይክ፣ ሼር በማድረግ አብራችሁን ቆዩ። እንግዲህ እነዚህ ባጃጆች እንደነገርኳችሁ ሙሉ በሙሉ በኤሌክትሪክ ቻርጅ የሚሰሩ ናቸው። ሊቲየም አየን የተሰኘውን የባትሪ አይነት የሚጠቀሙ ሲሆን ከ5 ሰዓት እስከ 8 ሰዓት ቻርጅ መደረግ ሲኖርባቸው በአንድ ጊዜ ቻርጅ ደግሞ ከ100 ኪሎ ሜትር እስከ 120 ኪሎ ሜትር ድረስ መሄድ ይችላሉ። ይህ አይነት የቻርጅ አይነት ሲኖራቸው ስሎ ቻርጀር፣ በፋስት ቻርጀር እና በሱፐር ፋስት ቻርጀር መደረግ ይችላሉ። ያው ሪኮመንድ የሚደረገው ሙዚቃ ስሎ ቻርጀር ነው ለኤሌክትሪክ ባጃጆች እንዲሁም ለማንኛውም የኤሌክትሪክ መኪኖች ማለት ነው። በተጨማሪ ደግሞ በሁለት ፌዝ እንዲሁም ደግሞ በሶስት ፌዝ ቻርጅ መደረግ ይችላሉ። 7 ኪሎዋት ፐር ሃወር ሲሆን ይሄ ማለት እንግዲህ በኢትዮጵያ የኤሌክትሪክ ፍጆታ እስከ 20 ብር ድረስ ነው ማለት ነው። ያው ተመጣጣኝ ነው። እነዚህ ባጃጆች ሁለት ማርሽ ሲኖረው አውቶማቲክ ትራንስሚሽን ነው የሚጠቀመው። የመጀመሪያው ማርሽ አንደኛ ማርሽ 19 ኪሎ ሜትር ፐር ሃወር መጓዝ ሲችል፣ ሁለተኛው ማርሽ ደግሞ ኖርማል ማርሽ የሚባለው 55 ኪሎ ሜትር ፐር ሃወር መሄድ ይችላል። እንግዲህ በተጨማሪ የተለያዩ ፊቸሮችን አካቷል። አጭርና ረጅም መብራት ይኖረዋል፣ የፊት መብራት እንዲሁም ደግሞ የሰላምታ መብራት ግሬቲንግ ሰላምታ መብራትም ይኖረዋል። በተጨማሪ እንግዲህ የጎን ፍሬቻ፣ የኋላ ሃዛርድ፣ የዝናብ መጥረጊያ፣ ኤፍኤም፣ ዩኤስቢ ቻርጅ የሚቀበል ብሉቱዝ የሚቀበል ሲሆን የራሱ የሆነ ደግሞ ሁለት ስፒከሮች፣ ትላልቅ ስፒከሮች ተገጥመውለታል። የእጅ ፍሬኑ እንግዲህ ከሌላው ላይ የሚያደርገው በእግር ነው የሚሰራው የእጅ ፍሬኑ። ኋላ በኩል ደግሞ የራሱ የአንድ ስኮርት ጎማ ማስቀመጫ እንዲሁም ደግሞ እንደምትመለከቱት ትንሿ ባትሪ ትገኛለች።